ላይ እስከ 1000 ትውልድ እምራለሁ እስከ 12 ትውልድ እስከ 7 ትውልድ እምርልሃለሁ የሚሉ እዚህ ገዳም የሄደ ሰው ምህረት ያገኛል የሚሉ እንደዚህ አይነት ቃል ኪዳኖችን እንሰማለን። እና እንዴት ነው እንደዚህ በማድረግ ብቻ ምህረት ሊገኝ ይችላል ወይ ይቅርታ ሊገኝ ይችላል ወይ የሚል ነው። ይሄንንና አንድ ሌላ ጥያቄ ጨምረን እናጠቃልላለን። ሌላ ትምህርቱን ስላለ ማለት ነው። አባቶቻችን አንድ ጥሩ አባባል የሚናገሩት አለ። እንደ ወንጌል በሉስ እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ። በገድላት በድርሳናት ላይ ያለው ቃል ኪዳን ስትል የሚኮነን ሰው እንደሚያሳይ እንደ ወንጌል ደግሞ ማን ይድናል? ለምን ወንጌል ምንድነው? ፍጹም ነው። የሰማይ አባታችሁ ፍጹም እንደሆነ በመንገዳችሁ ምኑ ነው ማን ፍጹም ነው? እንደ ወንጌል ማለት ነው። እንደ ገድሉ ደግሞ ምርልሃለሁ እንደሚለው ማን ይኮንናል? እስከ 1000 ትውልድ እምራለሁ የሚለው ቃል ኪዳን እንደሚሰራ ይሄ በጣም አስቸጋሪ ነገር ነው። የእኛ ቅድመ አያቶች በሰሩት መልካም ነገር እኛ ልንድን እንችላለን። እንደዛ ማለት ደግሞ በጣም ብዙ የሚያመጣው ጣጣ ነው። እዚህ ቦታ ላይ የነሰ ጻድቃን ይኮንናል የሚለው ስም ሁለት የመጽሐፍ ቅዱስ ጥቅሶች አንስቼ ይህንን ግልጽ ለማድረግ ነው። አንደኛው ወደ ዘጸአት ምዕራፍ 20 ቁጥር 2 ላይ እግዚአብሔር ከኔ በቀር ሌላ አምላክ አታምልክ፣ የተቀረጸውን ምስል አታታርግ፣ አትስገድላቸው፣ አታምልካቸው የሚልና እኔ አምላክ እግዚአብሔር ይላል ለሚታዘዙን ትእዛዜን ለሚጠብቁ ሰዎች እስከ 1000 ትውልድ ምምር። እስከ ስንት ትውልድ? እስከ 1000 ትውልድ። ትእዛዜን ለማይጠብቁ ሰዎች ደግሞ እስከ 4 ትውልድ ድረስ የምቀጣ አምላክ እግዚአብሔር። እስከ ስንት ትውልድ? ምህረቱ እስከ ስንት ትውልድ? እስከ 1000። መዓቱ ቁጣው እስከ መዓቱ የራቀ ምህረቱ የበዛ አምላክ እስከ 1000 ትውልድ እምራለሁ ነው። መቼስ ሰው የፈለገ ቢወልድ 1000 ትውልድ ድረስ ሊወልድ ይችላል። አይችልም። የሆነ ሰዓት ይቋረጣል። ዝም ብሎ የወለደ ሺህ አይደርስም። ግን ቢኖር እንኳን እምራለሁ ነው። ግን ምን ማለት ነው? ቶሎ ያገኘውን እምራለሁ ማለት ነው ካላችሁ ትንቢተ ሕዝቅኤል ምዕራፍ 18 ቤት ስትገቡ አምኑት። ኮንዲሽናል ነው። እግዚአብሔር ዝም ብሎ እምራለሁ ስላለ እምራለሁ ማለት ነው። እስከዚህ ትውልድ እምራለሁ ያለው ራሱ ኮንዲሽናል። ትንቢተ ሕዝቅኤል ምዕራፍ 18 ላይ ልጆች የተበላሸ ያልበሰለ ወይን በሉ፣ አባቶች የተበላሸ ወይን በሉ፣ ልጆች ደግሞ ጥርሳቸው ተበላሸ እያላችሁ የምትመስሉትን ምሳሌ ካሁን በኋላ እንዳትመስሉት ይላል የሰራዊት